ስጋውን ደግሞ ስለተቀበለ የወነታች ደረሰኛ በማለት ይሰማ የእመቤታችን ቃል ኪዳን ታምሯ የሚልኩ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናንም ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተረዱ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛ በቃላችን ስልጣን ፈጽመው የተወገዙ የተረዱ የሆኑ እኛም የነሱ ስልጣን ይዘናልና ወልድ በጌትነቱ ሲመጣ ለዘላለሙ በእውነት የእመቤታችንን በዓሏን እንደ ውስጥ ዓመት የሚያከብረውን ስለዚህ በማይፈታ በሱ ስልጣን ፈጽመን አወገዝ። የእመቤታችንን በዓለ መስቀል የሚያከብር ተብሎን የሚሰራ በልጅ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። እግዚአብሔር በደን የጣላት ሔዋን ጽኑ የሚጎዳ ማሰሯ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በላይሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አብሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ለአንቺ ባሕርይ ከአንቺ ወለድ ዘንድ የወደደሽን እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌል የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ ሳይለወጥ ንጉሥ አድርጎ የጠበቀሽ አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽው እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን እመቤቴ ማርያም ሆይ ልጁ ሰላምታ ይገባሽ። ልጁ መድኃኒታችንን በመውለድሽ እናትን አድርገሽ ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛም ከምንወደው እሱን ከምንወደድ ልጅሽ ኃጢአታችንን ያስተሰርይልን ዘንድ አሜን። ታምሪያ ለእግዝእትነ ቅድስት ማርያም ወላዲተ አምላክ ድንግሏ ክብሯ ለዘላለም በሆነ የርስትና አምላክን ወደ በሊደረጋ በሊዳለም የጸነች እመቤታችን ያደረገች ተአምር ይህ ነው። ከሮም መሳፍንት ወገን የሚሆን በኢየሩሳሌም አንድ ሰው ነበረ። እርሱም ጌታን ኢየሱስ ክርስቶስም መካነ መቃብር ይጸልይ ዘንድ መጣ። ወደ መጣበትም ለመግባት በወደደ ጊዜ በበግ ተመስሎ የሚወጋው አንድ ኃይል ስለመጣበት ፈርሶ ወደ ኋላው ተመለሰ። አንድ ቄስና ከእሱም ጋር ያሉ ጌታው ምን ሆነሃል? ለምን ወደ ውስጥ አትገባም አሉት። በጉን ለምን ከዚያ አስገባችሁት አላቸው። እነርሱም በገቡ ጊዜ ምንም ያገኙት ነገር አልነበረም። እሱ ግን ዳግመኛ እንዲያስገቡት ነገራቸው። ዳግመኛም ይገባ ዘንድ ወደ በሩ በቀረበ ጊዜ አሁንም ያ በግ መጣ። ከእሱም በስተቀር ሌላ አልነበረም። ያ ቄስም በድጋሚ ጌታ
ወደዚህ ወደ ተቀደሰ ቦታ እንዳትገባ የሚከለክል ምክንያት ካለ እግዚአብሔርን እመንና ይህን ተአምር ያሳይ ይቅር ባይ እሱ መድኃኒቱን ወይም መፍትሔውን ይፈልግልሃል አለው። ኃጢአቱንም ለቄሱ ነገረውና ለኃጢአቱ አለቀሰ። ቄሱም በእውነት ለመባል የሚከለክል ልዩ ኃጢአት ነበረብህ አለው። ባመነም ጊዜ ገብቶ የጌታ የኢየሱስ ክርስቶስ ሥጋውን ደሙን ተቀበለ። የተቀደመ ልማዱንም ተወ። ስለ ኃጢአቱም ተጸጽቶ በቅድስት ቤተ ክርስቲያን ሃይማኖትና አምላክን በወለደ በድንግል በድንጋኔ ተጸናች ክብርት እመቤታችን እንደዚሁም ወደ ልጇ መቃብር ይገባ ዘንድ በበግ ተመስሎ በከለከለው ኃይል አመነ። ለሰው ልጅ የሚድንበትን ምክንያት የሚፈልግለት እግዚአብሔርን ፈጽሞ አመሰገነው። አምላክን ወደ በድንጋሌ የጸናች ክብርት እመቤቴ ሆይ ከአንቺ ሥጋ ለብሶ ሰው የሆነው ጌታ እሱ እግዚአብሔር ለዓለሙ ሁሉ መድኃኒትን አድርጎ አንቺን ፈጠረ። ከአንቺ በነሳው ሥጋ ሕይወትን አመነጨ፣ ኃጢአትን ደመሰሰ፣ ጨለማን አስወገደ። አምላክን የወደድሽ በድንጋሌ የጸናች ክብርት እመቤቴ ሆይ ከዚህ ዓለም ግብራት ባረደች በልዑል ኃይል ከአንቺ ሰው ሆነ። በወልድ ፍጹም አድርጎ በቀደሰችና በአጸናች በመንፈስ ቅዱስ እማልድሻለሁ። ልመናዋን ኑሯ ለዘላለሙ በእውነት ይደርብን። የሰማነውን በልቦናችን ያሳድርብን። ያሉ ሕያዋንን ይጠብቅልን። ለነሳሎቱ ወደ ተማሪያ ነፍሳቸውን ይማርልን።